ዳኒ ደህና ነው። ትላንትና አመሻሹ ላይ ነው ከዚህ ወጣው። እጁ ብቻ ነው የተሰበረው። አመሻሹ ማለት ዛሬ ሰኞ ነው እና አደጋው ከተፈጠረ ማለትም ከቅዳሜ ምሽት ጀምሮ አንቺ እዚሁ ራስሽን ስተሽ ነበር። እናም ፓርቲው ላይ የነበሩትም ልጆች መጥተው አይተውሻል። ሁስኒና ሄራንም እዚሁ ነበሩ። ማለት ቤተሰቦቻችን ነው። ረምላ የሆነውን ሁሉ አስረዳችኝ። እምለው ጠፋኝ። የሆነው ሁሉ ህልሜ መሰለኝ። የሚገርመው ግን ረምላ ከፊቷ መጫጨር በስተቀር ሁሉ ነገሯ ሰላም ነበር። እኔ ግን